እኔ የምላችሁ ከባል ቤተሰብ ጋር መኖር ትዳር ላይ እሳት እንደመለኮስ ነው እንዴ? እስኪ አንድ እህቴ በውስጥ መስመር ያጋራችኝን ታሪክ ልንገራችሁ። ለሷም ምክር ለእናንተም ደግሞ ያው ትምህርት ነው፣ አዳምጡ። ሰላም እህቴ፣ ባላችሁበት ሰላማችሁ ይብዛ። ይህንን ጽሑፍ ስጽፍ እንባ እየተናነቀኝ ነው። ምናልባት ደግሞ ልቤን የሚያሰርፍ ሐሳብ ካገኘው ብዬ ነው። ከህይወቴ የተማርኩት ነገር ቢኖር በህይወታችሁ ውስጥ ማንኛውም ቤተሰብ በተለይ ደግሞ የወንድ ወገን ማስጠጋት ቤታችሁ ላይ የማይጠፋ እሳት እንደመለኮስ ነው። ጉዳዩን ባጭሩ ስነግራችሁ የባለቤቴ እህት አብራን ትኖራለችና ማለትም በትዳር 10 ዓመት ሆኖናል። ከቅርብ ጊዜ በኋላ የማያቸው ነገሮች ሆድ የሚያስብሱና ለልጆቼ ብዬ እንጂ ተስፋ አስቆራጭ ነው። እኔ በተፈጥሮዬ ስንት አገኘ አምጣ ምናምን አላቅም። እኔ እንዳቅሜ እየሰራው ስለሆነ የጎደለኝን እጠይቃለሁኝ እንጂ ቤቴን ከማለት ውጪ እግዚአብሔር ምስክር ነው የማውቀው ነገር የለም። የዛሬ ዓመት አካባቢ እኔ ልወልድ ቤት እያስተካከልን ብር ያጥረኝና ካለው ብዬ ይኖርሃል እንዴ ብዬ ስደውልለት እሷ ከኔ ጋር እንዳለች አላወቀምና ደውሎላት ባለፈው አስቀምጪ ካልኩሽ ላይ ስጫት አላት። ግራ ተጋብቼ ዝም አልኩኝ። በዚሁ አላበቃም። ሌላ ቤተሰባቸው ቤት በአጋጣሚ መታ ቤተሰቦቹ ጋር ስላስቀመጠው ንብረት አወራች። ምንም መልስ አልሰጣትም። ሁለቱም ተያይተው ዝም አሏት። እኔ ግን ጉዳዩ ስላልገባኝ በደንብ ጠየቅኳት፣ እዛው እነሱ ፊት ለፊት። ከዛ ይቅርታ ጠይቃ ድብቅ ስላልመሰለኝ ነው አለች። ከዛ ሌላ ፍንጭ ምን አለ መሰላችሁ? ያ ሁሉ ብር በእህቱ በኩል እንዳለፈ ተናገረች። ከዛ በኋላ ለቤቴ ባዕዳን ሆንኩ። እየከፋ ይመጣ። በጣም አዘንኩኝ። በጠይቅ እንኳን ምን አጠፋው ሳይሆን ምን አገባሽ በላቤ ነው አዋ ምን አለው አለ። የኔን ብር አለካብኝም፣ ግን እኔ እኮ ጫማ በአመት ነው የምገዛው። ቤቴን ላሳድግ መልበስ እንኳን አያምረኝም። እግዚአብሔር ምስክሬ ነው። እኔ ነኝ የማውቀው የውስጤን። አሁን በስተመጨረሻ ያጋጠመኝን ልንገራችሁ። የሆነ ነገር ገዝቶ መጀመሪያ በራሱ ስም ነበረ ሁሉን አስቀምጭ ብሎኝ ማለት ነው። ያለፈው አልፎ እየኖርን በቅርብ የሆነ ውል ቤቴ ውስጥ አገኘው። ያንኑ የሰጠኝን ውል በድጋሚ በእህትየው ስም ተጽፎ ማለት ነው። ከዛ ምንም ማሰብ አቆሚያለሁ። ሌላው ነገር ለምን እንደሆነ እንኳን አላውቅም። ከቤት መውጣት አስቤ ነበረ፣ ነገር ግን አይቻልም። ባለው ኑሮ ጉዳይ ብዙ ያልጻፍኩት ነገሮች አሉና አሁን ግን ደንዝዣለሁና አማክሮኝ ብላችኋለች አንዲት እህታችን። እንግዲህ እህቴ በጣም ያሳዝናል። በእርግጥ በጣም ከባድ ነገር ነው እያሳለፍሽ ያለሽው። ብዙ ጊዜ እንደዚህ አይነት ነገር ደስታ፣ ሀዘን፣ ማግኘት፣ ማጣትን ሁሉን ነገር ለመካፈል ይመስለኛል አይደለም ትዳርም የሚመሰረተው። ስለዚህ ወንዶች ለእንደዚህ ነገር ብቁና ዝግጁ ካልሆናችሁ ወይም ደግሞ የትዳር አጋራችሁን ማለት ሴቷን የማታምኗት ከሆነ ወይ ተሰደራችሁ መቀመጥ አለማግባት ማለት ነው እንደዚህ አይነት ነገር። ምክንያቱም አንዲት እዚህ የህግ ባለሙያ አይቻለሁኝ ቲክቶክ ላይ አግብቷት ንብረቱን ሀብት ንብረቱ በወንድሙ በእህቱ ሲያረከረመና ወንድምና እህቶቹ መጨረሻ ላይ ካዶት አለች። እሰይ ደስ ብሎኛል በግሌ። እና እንደዚህ ነው መጨረሻ ላይና ይሄንን ታሪክ የምታዩ ምናልባት የባል እህት የባል እናት ካላችሁ እባካችሁ ኮሜንት ሴክሽኑ